ከባልተቤቴ ጋር ነበር የምንኖረው ገጠር ነበር። ከእርሻ ውጭ ያለን ስራ በሙሉ አብሬው እሰራለሁ። ንቃብ ጀልባብ ለብሼ ማለት ነው። ከስራው ጋር አልሄደልኝም። የጉልበትም ስራ ስላለው ልቤን አፈነኝ ማለቴ የግብርና ስራ ስለሆነ። ይሄ አንዱ ጥያቄ ነው። ኢንሻአላህ እህታችን ንቃቡን አታውልቂ፣ ስራ ቀንሽ አጅነብይ ካለ ስራውን ቀንሽ፣ ንቃብሽን አታውልቂ። የህመም ሳይሆን የሚደረገው የሥራ ጫና ነው። ንገሪው፣ ተነጋገሩ፣ ስራውን ቀንስ አድርጊ፣ ንቃብሽን ጠብቂ። ሌላ እዙ ላይ ሁለተኛ ጥያቄ የራሷ ነው መሰለኝ 11 ሁለተኛ ማለት ነው። አባቴ በባህሪው ወጣ ያለ ነው። ከአባቴ ጋር በሌላ ጉዳይ ተጣልተን ነበር። እሱን ምክንያት እያመጣ የዚህ ሰው ልጅ አንቺ የምንትስ ዘር ይለኛል። በጥቅሉ መጥፎ ስድብ ይሰድበኛል፣ ቤተሰቤንም ጭምር የሚነካ ስድብ እና የሱ ቤተሰቦች ደግሞ እኔን እንዲይዝ አይፈልጉም። እኔ ጋር የተማከረውን ለቤተሰቦቹ ሳያወራ አይሰራም፣ አይተገብርም። ቤተሰቦቹ ይሆናል ካሉት ይሆናል፣ አይሆንም ዝም በል ካሉት ይቀራል። በዚህ የተነሳ ጸቡ እየተካረረ ሄደ። የሚሰድበኝ ስድብ ከምንም በላይ ዘግናኝና አእምሮዬን የሚጎዳ ነው። ድሮም ሳገባሽ የቤተሰቤን ምክር አልሰማ ብዬ ነው ይለኛል እና እኔ ነገሮች በጣም ከበዱ። ልቀቀኝ አልኩት። እሺ እኔ የምፈልገዋለሁ ልጆቼ ናቸው እንጂ አለኝ። ከዚያም በሽማግሌ ተሸማገል። ከሱም ከኔም ቤተሰብ ሆነው ሁሉንም ነገር ከጨረሱልን በኋላ ኒካህ አውርድ ሲባል ወንድሙ ኒካህ አይወርድም አለ። ኒካህ አይወርድም አለ። እንዴት ሲሉት በፍርድ ቤት ነው አለ። ማለቴ እዛው ሸሪዓ ፍርድ ቤት ነው የሚወርደው አለ። ከዛም ሽማግሎቹ እንግዲያስ ሁለታችሁም እዛው ሸሪዓ ፍርድ ቤት ቀርባችሁ ኒካሃችሁ ታወርዳላችሁ ብለው አስማሙን። ከዛም ፍርድ ቤትም በቀጠሮው አልቀርብ አለ። ከዛ በኋላም ከሱ ጋር መኖር በጣም ሲከብደኝና ኑሮን በሰላም መምራት ሲያቅተኝ ዕቃና ልጆቼን ይዤ ተከራየሁ። በ5 ወሬ በነዛ በሰዎች ደግሜ አስጠየቅኩት። አትጠይቁኝ ትክሰሰኝ አለ። ልጆቹንም አይረዳም። አሁንም ቆይቼ በጓደኞቹ አስጠየቅኩት። አሁንም አልሆነም። አማራጭ ሳጣ ከሰስኩት። እንደ ከሰስኩት ብዙ ይቆያል ሲሉኝ ውጭ ጀመርኩኝ። ውጭ አገር ለማለት ፈልጋ መስል ውጭ ጀመርኩ። ከዛ ሳንጨርስ ቪዛ መጣልኝ እና እናቴን ውክልና ሞላኋትና እናቴ ስትጨርሰው ኒካህ አውርድ አለው። ሸሪዓ ፍርድ ቤቱ አላወርድም አለው። እምቢ ካልክ ሸሪዓው ያወርድብሃል ብሎ ፊርማውን ሰጠኝ አለችኝ እናቴ። እንግዲህ በሸሪዓ ፍርድ ቤት ተፈርሞላት ማለት ነው። አሁንም አስጠይቄው ነበር። አላቅም አትጠይቂኝ፣ ሸሪዓ ፍርድ ቤት ፈቷል አለ። ሊጠይቁትም በጎንም ኒካህ አለኝ ይላል። ከላይ የዘረዘርኩትን ምክንያት የሸሪዓ ዑዝር አይሆንም ኒካህ አውርድልኝ ብለሽ መጠየቅም አትችም ይሉኛል እና ነጥቦቹ እንደ ሸሪዓ ዑዝር አይሆኑኝም ወይ ፍች ለመጠየቅ በሸሪዓ ፍርድ ቤቱ የወረደውስ ኒካህ ፍች አይሆንም ወይ ኡስታዝ ለአላህ ብለህ መልስልኝ ባረከላሁ ፊክ። ኢንሻአላህ እንዳልሽው ከሆነ ከላይ የመጣው የተዘረዘረው ነገር የደረሰብሽ ከሆነ ናም ሸሪዓ ምክንያቶች ናቸው። ቤተሰብሽን መሳደብ፣ የእንትና ልጅ የእንትን ዘር ማለት አንድ ቀን የውም ምን አልአያም እንኳን ቢሰድብሽ
በቃ በእንደዚህ አይነት መውጋት ይሄ አይሆን የማይፈልጉ ሆኖ መቅረብ አይሆንም። ውስጥሽ እንዲሸሽ ያደርጋል ብዙ ነገር ማለት ነው። ስለዚህ ፍች መጠየቅሽ ምንም አይደለም። ባይሆን እሱ የሚለውን አልሰማሁም እኔ አሁን እንደ ፈትዋ ነው የምጠየቀው፣ ሁክም አይደለም፣ እንደ ቃዲ አይደለም። ቃዲ የጨረሰው ነገር ነው። ነገር ግን አሁን ፍችን በተመለከተ ቃዲ ዘንድ ደግሞ ላክሽ እናትሽ ጨረሱ፣ ቃዲ ፈታው፣ ይጸድቃል። የለውም ኒካህ የለውም፣ ፍቹም ይጸድቃል። በቃ መመለስም አይችልም። የለም ይጸድቃል፣ ፍች ነሽ። አሁን እናንተና እሱ አንቺና እሱ መካከል ያለውን እንትን የሚለው የሚያገናኘውና የሚያስተናብረው ማን ነው? ቃዲ ነው። ነገር ግን አሁን በምትናገሪው ልክ እንደ ሁክም ይህንን የሰራ ሰው ይሄ በደል የደረሰበት ሰው ፍች መጠየቅ ይችላል። አትጠይቅም የሚሉት የለም፣ አይሰራም። ትችያለሽም፣ ጥያቄሽም ትክክለኛ ነው። ይሄ እንደደረሰብሽ ከላይ እንደተነበበው ይሄ የደረሰብሽ ከሆነ አዎ ትክክለኛ ጥያቄ ነው። ፍቹም ይጸድቃል፣ ይጸናል፣ ፍች ነሽ። እዚህ ነው والله አለም